በዛሬው በእልዋ ቪዲዮ ላይ የቡራክን ዝም ማለት፣ የየተርን ወደ ቤት መመለስ፣ የአይሴና የአርናንን መጋፈጥ እንዲሁም የፊዳንና የቶብራክን መቀራረብ እናያለን። ወደ ትዕይንቱ ከማለፋችን በፊት ቪዲዮውን ላይክ በማድረግ ይጀምሩ። በቡራክ ላይ የሆነ ችግር ተፈጥሯል። ትንሹ ልጅ አሁንም ምንም ነገር ለመናገር ፈቃደኛ አልሆነም። ነገር ግን በመኖሪያ ቤቱ ውስጥ ያሉት ሁሉም ሰዎች ልብ ማለት የጀመሩት አንድ ነገር አለ። አይዳን በጣም ፈርቷታል። ወደ እሱ በመጣች ቁጥር በጣም ይጨነቃል። ልጅ እናቱን እንደሚመለከት አይመለከታትም። ይህ ደግሞ አንድ አሳሳቢ ጥያቄ ያስነሳል። አይዳ በእውነት እናቱ ከሆነች የገዛ ልጇ ለምን ፈራት? ፊዳንም ይህንን የቡራክ ባህሪ ልብ ማለት ጀምራለች። እናም ይህ ፍርሃቱ በጣም ትልቅ ነገር ከኋላው እንደደበቀ ታውቃለች። ቡራክ ዝም እያለ ባለበት ሁኔታ ቶብራክና ፊዳን መካከል ፍጹም የተለየ ነገር እየተፈጠረ ነው። ሁለቱ በመጨረሻ ስሜታዊ ጊዜ አብረው ማሳለፍ ጀምረዋል። አብረው በሚሆኑበት ሰዓት ለጥቂት ሰከንዶች ሁሉም ነገር ይጠፋሉ። ውሸቶቹ፣ ክርክሮቹ፣ ግራ መጋባቶቹ። ቶብራክ በፊዳን ውስጥ የሆነ ነገር እየተለወጠ መሆኑን ማስተዋል ጀምሯል እና ፊዳንም ይሰማታል። የሆነው ሁሉ ቢሆንም በመካከላቸው ያለው ግንኙነት አሁንም በህይወት አለ። ይህንን ግን አይዳ እየተመለከተች ነው እና አይዳም ቶብራክና ፊዳንን አንድ ላይ ባየቻቸው ቅጽበት ሙሉ በሙሉ ራሷን መቆጣጠር ያቅታታል። አይዳ የምታየውን ነገር መቋቋም አልቻለችም። ቶብራክ ወደ ፊዳን እየቀረበ ነው እና ሁለቱ አብረው ጊዜ ባሳለፉ ቁጥር እሷ ልታጣው እንደምትችል ሌላ ማስታወሻ እየሆነባት ነው። ቅናቷ ወደ ቁጣ ይቀየራል። እንደገና በፍቅር ሲወድቁ ማየት አትፈልግም። ፊዳን እንድትሄድ ትፈልጋለች። አይዳ ግን ሌላ ችግር አለባት። ቶብራክ ያለፈውን ጊዜ ሁሉ ሊያስታውሰው ይችላል፣ ግን ለፊዳን ያለውን ስሜት እየተመለሰ ነው እና አይዳ ይህንን ለማስቆም ምንም ማድረግ አትችልም። ከዚያም ሳይታሰብ የተር ወደ መኖሪያ ቤታቸው ትመጣለች። የእሷ መምጣት ወዲያውኑ ውጥረት ይፈጥራል። ሀሊዴ የተርን ማንም ሰው ሊያያት እንደማይገባ ታስባለች። እናም ማንም ሳያስተውል እሷን ከመኖሪያ ቤቱ ለማስወጣት ትሞክራለች። ምክንያቱም የየተር መምጣት ቤተሰቡ ለረጅም ጊዜ ለመደበቅ ሲሞክር የነበረውን ነገር ሊያጋልጥ ይችላል። ሀሊዴ አንድ ሰው እንኳን የየተርን መምጣት ካየ ጥያቄ ይጀምራል እና እነዚህ ጥያቄዎች ከጀመሩ በዚህ ቤት ውስጥ ያሉ ሚስጥሮች ለረጅም ጊዜ ሚስጥር ሆነው ላይቆዩ ይችላሉ። በሌላ በኩል ቡራክ አሁንም ለመናገር ፈቃደኛ አልሆነም። ሁሉም ሰው በእሱ ላይ ምን ችግር እንዳለበት ማወቅ ይፈልጋል። ፊዳን መርዳት ትፈልጋለች፣ ቶብራክ መረዳት ይፈልጋል። ቡራክ ግን ዝም እንዳለ ነው። እሱ ዝምታ በየቀኑ የበለጠ አጠራጣሪ እየሆነ መጥቷል። ምክንያቱም አንዳንዴ አንድ ልጅ የሆነ ችግር እንዳለ ለመንገር ቃላት አያስፈልገውም። ፍርሃቱ ብቻ ይበቃል። እና በጣም የሚፈራው ሰው ደግሞ አይዳን ነው። ፊዳን ቡራክን በጥንቃቄ መመልከት ጀምራለች። አይዳን በቀረበ ቁጥር ስሜቱ ምን ያህል በፍጥነት እንደሚለወጥ ታያለች። በአይኖቹ ውስጥ ፍርሃትን ታያለች እና ቡራክ ከሁሉም ሰው የሆነ ነገር እየደበቀ እንደሆነ ማሰብ ትጀምራለች። ምን እንደሚል ስለማያውቅ ምናልባት ለመናገር ፈቃደኛ ላይሆን ይችላል። ምናልባት እውነቱን ከተናገረ የሚፈጠረውን ይፈራ ይሆናል። ፊዳን ወደ እሱ መቅረብ እንዳለባት ወሰነች። ነገር ግን አይዳ እያንዳንዷን እንቅስቃሴ እየተመለከተች ነው። ይህ በእንዲህ እንዳለ አሊ ፍጹም የተለየ ሚስጥር ሲያስተናግድ ቆይቷል። አንድ ሰው አጥቅቶታል እና እስካሁን ተጠያቂው ማን እንደሆነ በትክክል አያውቅም ነበር። ነገር ግን አሊ በመጨረሻ እውነቱን አገኘ። ማን እንዳጠቃው ያውቃል። ነገር ግን ለኤሴ ላለመናገር ወሰነ። ግን ለምን? እሱ ኤሴን እየጠበቀ ነው ወይስ ራሱን ለመከላከል እየሞከረ ነው ወይስ ሌላ እቅድ አለው? ምክንያቱም ምንም ይሁን ምን አሊ አሁን ከኤሴ ጋር ያለውን ግንኙነት ሙሉ በሙሉ ሊለውጥ የሚችል መረጃ አለው። ኤሴ አሊ እውነቱን እንዳገኘ ምንም የምታውቀው ነገር የለም። ሁሉም ነገር የተለመደ እንደሆነ አስባ ትኖራለች። አሊ ግን ትልቅ ሚስጥር ተሸክሟል እና ኤሴ ስታናግረው ምንም እንዳልተፈጠረ ማስመሰል አለበት። የአሊ ዝምታ ለሁሌ አይደለም፣ ቀን እየጠበቀ ነው እና በመጨረሻ ለመናገር ሲወስን አንድ ሰው ከባድ ችግር ውስጥ ይወድቃል። ይህ በእንዲህ እንዳለ አይሴ በመጨረሻ ከአርናን ጋር ተገናኘች። በእውነቱ የሆነ ያለውን ነገር ለመረዳት ስትሞክር ቆይታለች። አሁን ከእርሱ ጋር ፊት ለፊት ቆመች። አይሴ መልስ ትፈልጋለች። አርናን ግን ምንም አልፈራም፣ ምክንያቱም አይሴ የማታውቀውን ነገር ያውቃል። እሱ ሁሉም ካርዶች በእጁ አሉት። አይሴ እሱን ለመጋፈጥ የመጣች መስሏት ነበር። አርናን ግን ለዚህ ጊዜ ተዘጋጅቷል። እውነቱን በቀላሉ አይሰጣትም፣ ይልቁንም ሁኔታውን ይለውጠዋል እና በድንገት አይሴ በቀጥታ ወጥመድ ውስጥ እንደገባች ተገነዘበች። አይሴ በአቋሟ ለመጽናት ትሞክራለች። አርናን ግን
እንዴት ጫና እንደሚያሳድርባት ያውቃል። የምትጠይቀውን እያንዳንዱን ጥያቄ ንግግሩን ለመቆጣጠር ሌላ እድል ይሰጠዋል። አይሴ በቂ መረጃ እንደሌላት ተገነዘበች። ምክንያቱም አርናን ለዚህ ሲዘጋጅ ቆይቷል። አይሴ የምትፈልገውን ያውቃል፣ የምትፈራውን ያውቃል እና ከሁሉም በላይ ደግሞ የትኛው ሚስጥር የበለጠ ሊጎዳት እንደሚችልም ያውቃል። ወደ መኖሪያ ቤቱ ስንመለስ ቶብራክና ፊዳን መቀራረባቸውን ቀጥለዋል። ግንኙነታቸው ለአይዳ ችላ ማለት የሚቻላት አይደለም። ቶብራክ ትዝታውን አጥቶ ሊሆን ይችላል፣ ነገር ግን ልቡ ፊዳንን አልረሳትም። አይዳን በጣም የሚያስፈራት ይኸው ነው። ምክንያቱም ትውስታዎች ሊታለሉ ይችላሉ፣ ሰዎች ሊዋሹ ይችላሉ፣ ታሪኮች ሊለወጡ ይችላሉ፣ ግን ስሜቶች ለመቆጣጠር በጣም ከባድ ናቸው እና ቶብራክ ለፊዳን ያለው ስሜት በየቀኑ እየጠነከረ ነው። አይዳ በመጨረሻ ልትቋቋመው ወደማትችልበት ደረጃ ደርሳለች። ቶብራክና ፊዳን አንድ ላይ ማየቷ ወደ ጫፏ እየገፏት ይገኛሉ። ምንም ካላደረገች ቶብራክን ልታጣው ትችላለች እና ቶብራክ ወደ ፊዳን ከተቀረበ በመጨረሻ ሁሉንም ነገር ማስታወስ ይችላል። የጠፋባቸውን 5 ዓመታት፣ ከፊዳን ጋር ያለውን ግንኙነት፣ ስለ ቡራክ እውነት እና ያለፋቸውን ውሸቶች ሁሉ። አይዳን ቶብራክን ማጣት ብቻ አይደለም የምትፈራው፣ ቶብራክ ምን እንደሚያስታውስ ማወቅንም ትፈራለች። ቡራክ ለምን እንደማይነገር ሁሉም ሰው ይጠይቃል፣ ግን ምናልባት የተሻለው ጥያቄ ቡራክ ምን ለመደበቅ እየሞከረ ነው? ልጁ ፈርቷል፣ የሆነ ነገር ያውቃል እና ፊዳን ልትሰማው ትችላለች። ቡራክ በመጨረሻ ለመናገር ከወሰነ ቃላቶቹ በጥንቃቄ የተሰራውን የአይዳን ታሪክ ሊያጠፋ ይችላሉ። ለዛም ነው አይዳ ዝም ብሎ የሚፈራት። ለዛም ነው ለዘለቄታው ዝም የሚያሰኘውን መንገድ ከማግኘቱ በፊት ፊዳን እውነቱን ማወቅ ያለባት። አሁን ሁሉንም ነገር በተመሳሳይ ጊዜ እንመልከት። ቶብራክ በስሜታዊነት ወደ ፊዳን እየቀረበ ነው። አይዳ መቆጣጠር እየቻለች አይደለም። ቡራክ በጣም ፈርቷል እና ለመናገር ፈቃደኛ አልሆነም። የሰር በድብቅ መኖሪያ ቤቱ ደርሳለች። አሊ ማን እንዳጠቃው ያውቃል እና አይሴ በመጨረሻ አርናንን ተጋፍጠዋለች። እያንዳንዱ ገጸ ባህሪ የተለያየ እውነት ቆራጮችን ይዟል፣ ግን እስካሁን ድረስ ማንም ሰው የተሟላ ምስል የለውም እና ይህ ሁኔታ በጣም አደገኛ የሚያደርገው ይህ ነው። ምክንያቱም እነዚያ ሁሉ ቁርጥራጮች በመጨረሻ ሲሰበሰቡ መላውን ቤተሰብ ሊያፈርሱ ይችላሉ። አሁን ትልቁ እንቆቅልሽ ቡራክ ነው። ለምንድን ነው አይዳን የሚፈራው? ምን ያውቃል? እና በመጨረሻ ለመናገር ድፍረት ካገኘ ምን ይሆናል? ምክንያቱም አይዳ አዋቂዎችን መቆጣጠር ትችላለች፣ ቶብራክን ልትጠቀምበት ትችላለች፣ ፊዳንን ማስፈራራት ትችላለች። ነገር ግን በመጨረሻ እውነቱን ለመናገር የወሰነውን ልጅ መቆጣጠር አትችል ይሆናል እና አይዳ በጣም የምትፈራው ይህንን ነው። ታዲያ ምን ይመስላችኋል? ቡራክ ለምን አይዳን በጣም ፈራት? አሊ በእውነት ከጥቃቱ ጀርባ ማን እንዳለ ያገኘ ይመስላችኋል? እና አርናን ያቀደውን ሁሉ ካደረገ አይሴ በህይወት መትረፍ ትችላለች? በኮሜንት ላይ የእርሶን ሀሳብ ይንገሩን። እነዚህ ምስጢሮች በመጨረሻ ሲጋጩ ምን እንደሚፈጥሩ ለማየት ከፈለጉ ሰብስክራይብ እና ላይክ ያድርጉ፣ ምክንያቱም የሚቀጥለው ክፍል ሁሉንም ነገር ሊለውጥ ይችላል።